ዛሬም ገብታችሁ ሐሳብ እንድትሰጡ እናሳስባለን። በሰጠነው 24 ሰዓት ውስጥ መተው ሐሳብ መግለጫ የሰጡ ሊቃነ ጳጳሳት እንዳሉ አይቻለሁ። አሁንም ያልሰጣችሁ ሊቃነ ጳጳሳት ተጨማሪ 24 ሰዓት ሰጥቻለሁ በግሌ። ወጣችሁ ድምጽ ካልሆናችሁ አለንላችሁ ካላላችሁ ለአርሲ ሕዝብና ለክርስቲያኑ ጠቅላላ አባት ነን ብላችሁ ለተሾማችሁበት ሕዝብ ካላላችሁ አሁንም እናንተ የምትዘባነኑት በእነኚህ ምስኪን ኢትዮጵያውያን ኦርቶዶክሳውያን መቀነት በተሰበሰበ 10 ብርና 100 ብር በተገዛ ቪኤት እና በተሰራ ህንጻ ውስጥ ነውና ያላችሁት። ምቾታችሁ እዛው ድረስ መጥተው እናንተንም ያርዷችኋል። ያለው ቅስቀሳ ቀላል አይደለም። ቤተክርስቲያኑን መስቀሉን አንስተን ጉልላቱን ጨረቃ አድርገን መስጊድ እናደርገዋለን እያሉ እየዛቱ ነው። ሲኖዶሱን ተቆጣጥረናል እያሉ ነው። ተቆጣጥረናል ካሉ እኛ ለጊዜው አላመናችሁ። መግለጫ ካልሰጣችሁ ግን እንደተቆጣጠሯችሁ እናምናለን። ምንም አይነት ሐሳብ ከሌላችሁ እውነት ነው ሲኖዶሱ በዋሃብያዎች ቁጥጥር ስር ነው ብለን እናምናለንና ስለዚህ ወጣችሁ መግለጫ ስጡ። ካልሰጣችሁ እናንተ አባት ብለን የምንጠራበት አንደበትም አይኖረንም። ከፈለጋችሁ የያዛችሁትን ይዛችሁ ጥጋችሁን ያዙ። እኛ ግን ክርስቲያኑን ለማዳን ቤተክርስቲያንን ለመታደግ ያቅማችንን እንወጣለን። አሁን በዚህ ዙሪያ ሐሳብ እንድትሰጡ እጋብዛለሁ። ሜሮን የሰራጤት እግዚአብሔር ይፍታ። እንኳን ደህና መጣሽ። ሌሎቻችሁም ገባ በሉና ሐሳብ ስጡ። ላይቫችን ደግሞ ለብዙዎች እንዲዳረስ ሼር ኮፒ ሊንክ አድርጉ። አመሰግናለሁ። ሐሳብ ያለው ወደ ገስ እስኪገባ ቅድም የሰማችሁትን ደግሜ የሰራሁትን የቀሲስ እንዳልካቸውን በራሴ ድምጽ የሰራሁትን አንድ አድርገን የሚለውን ዝማሬ ድጋሚ እንሰማለን።